ሰላም ቅዱሳኖች እንደምን አላችሁ? ጌታ ስሙ የተባረከና የተመሰገነ ይሁን። ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። ክብሩ እሱን ይውሰድ። ይህንን መልእክት በማስተዋልና በብዙ ማስተዋል በብዙ ጥበብ እንድታደምጡኝ በጌታ ፍቅር ልነግራችሁ እወዳለሁ። ክብሩ እሱን ይውሰድ። ስሙ ይባረክ ለዘላለም። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ለእኔና ለእናንተ ለቅዱሳኖች የምንወርሰውን ስፍራ አዘጋጅቶልናል። ኢየሱስ ጌታ ነው። የምንወርሰው አትወርሺም አትወርስም የሚልክ ጠላት ነው። አትወርሺም የሚልሽ ጠላት ነው። አትወርስም የሚልህ ጠላት ነው። እግዚአብሔር ግን ለእኔና ለእናንተ የምንወርሰው ስፍራ አዘጋጅቶልናል። ኢየሱስ ጌታ ነው። ሃሌሉያ። ስሙ የተባረከ ይሁን። እሱ የጽድቁና የመንግስቱ ስሙ ይባረክ ወራሾች ነን። ሃሌሉያ። ጽድቅና መንግስቱን ምን ትላላችሁ? ትወርሳላችሁ። እንወርሳለን። ለጽድቅና ለመንግስቱ ሐሳብና ፍቃድ የተመረጣችሁ ሰዎች፣ የተጠራችሁ፣ ከተጠሩት ውስጥ ደግሞ የተመረጣችሁ፣ ከተመረጡት ደግሞ ውስጥ የከበራችሁ፣ ከከበራችሁ ውስጥ ደግሞ የጸደቃችሁ ሰዎች ትወርሳላችሁ። የት? ጽድቅና መንግስቱን የምትወርሱ ሰዎች አላችሁ። ኢየሱስ ጌታ ነው። አትወርሽም አትወርስም የሚልክ ጠላትህን ነው እንደምትወርሱ ልነግራችሁ እፈልጋለሁ። ኢየሱስ ጌታ ነው። ዛሬ እወርሳለሁ የምትሉ ሰዎች መልእክቴን እንድትቀበሉ እፈልጋለሁ። ኢየሱስ ጌታ ነው። ትወርሳላችሁ። አሁን ለምሳሌ አንድ አባት ሀብት አለው። አንድ አባት በጣም ብዙ ሀብት አለው። እናትና አባት አላቸው። ልጆች ግን ሀብታሞች ናቸው። የአባትና የእናት ሀብት ማን ነው የሚወርሰው? ልጆች አሏቸው። ማን ነው የሚወርሰው? ልጆች አይደሉም? ስለዚህ ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በስጋ እንኳን የተወለዱ ልጆች የአባትና የእናታቸው ሀብት፣ ንብረት፣ ቤት የሚወርሱ ከሆነ ይልቁንም ታዲያ የሰማዩ አባታችን፣ ደጉ አባታችን፣ መልካም የሚያደርግልን አምላካችን፣ የሚወደን አምላካችን፣ አባታችን ትወርሳላችሁ፣ ወራሾች ናችሁ፣ የጽድቅና የመንግስቱ ወራሾች ናችሁ፣ ጽድቅንና መንግስት ትወርሳላችሁ ብሎናል። ኢየሱስ ጌታ ነው። ይህን ታላቅ ውርስ ታውቃላችሁ? ይህን ታላቅ ሀገር ታውቃላችሁ? ኢየሱስ ያድናል። ዛሬ በእውነት የደከማችሁ ሰዎች በርቱ። ያዘናችሁ ሰዎች ተጽናኑ። ያለቀሳችሁ ሰዎች ተጽናኑ። በእውነት ሰማይ ይጠብቃችኋል። ሰማይ ወራሾች ናችሁ። ጌታ ኢየሱስ ክርስቶስ የደከመልን፣ በክርስቶስ የዳንን፣ የዘላለም ሕይወት ያገኘን ወራሾች ነን። ሰማይ ይጠብቀናል። ኢየሱስ ጌታ ነው። በሱ ያመንን፣ በክርስቶስ ያመናችሁ ጽድቅና መንግስቱን ትወርሳላችሁ። ኢየሱስ ያድናል። ስሙ የተባረከና የተመሰገነ ይሁን። እንግዲህ በምድር የአባትና የእናታችን ሀብትና ንብረት ወራሾች ከሆነ የሰማዩ ደግሞ የሰማይ የእግዚአብሔር ቃል ነው። እንደዚያ ነው። ጽድቅና መንግስቱን ትወርሳላችሁ። ኢየሱስ ጌታ ነው። በምድርስ ምንድን ነው እሱ? የተቀማችሁት ነገር አለ? ፍርድ ያጣችሁበት ነገር አለ? አይገባሽም ተብለሻል? አይገባህም ተብልሃል? እግዚአብሔር ይፈርድልሃል። እግዚአብሔር ይፈርድልሻል። አይገባሽም። የሚገባሽ ሆኖ ሳለ፣ የሚገባ ሆኖ ሳለ ነገር ግን አይገባህም ብሎ ጠላት ያንተን ነገር ይዞ የሚደርስን ድርሻህን ይዞ ፋንታህን ይዞ የሚከራከር ያፍራል። ትወርሳለህ። ትወርሻለሽ፣
ትወርሳለህ። እግዚአብሔር ይፈርዳል። የቅኖች አባት ይፈርዳል። በእውነት የተጠራችሁ ልጆች የሆናችሁ እግዚአብሔር ይፈርድላችኋል። ዝም ብላችሁ እግዚአብሔርን ጠብቁ። እግዚአብሔር እያየ ነው። እግዚአብሔር እየሰማ ነው። እግዚአብሔር እያያችሁና እየሰማችሁ ነው። በእናንተ ላይ የሚመከረው ምክር አይገባውም እያለ አይገባትም እያለ ግን እግዚአብሔር ግን ይገባዋል፣ ይገባታል ብሎ ይፈርድላችኋል። አንደኛ የዘላለም መንግስት ትወርሳላችሁ። ሁለተኛ ደግሞ በምድር እየተገባችሁ የእናንተ ሆኖ እያለ የተቀማችሁ ሰዎች አላቅም፣ ምን እንደተቀማችሁ አላቅም። መንፈስ ቅዱስ በምን ዙሪያ እያወራ እንዳለ ለሚገባን ሰዎች ይገባናል። ኢየሱስ ጌታ ነው። አሚን ብላችሁ በእምነት እግዚአብሔር ይፈርዳል ብላችሁ ተቀበሉ። ኢየሱስ ጌታ ነው። እግዚአብሔር ይዳኘኛል ብላችሁ ተቀበሉ። እግዚአብሔር ይፈርድላችኋል። እግዚአብሔር ለእናንተ የሚገባውን ያስለቅቅላችኋል። በጉቦ የእናንተን መብት ተቀምቷል። በተለያየ ነገር ተይዞ እየተከራከሯችሁ ነው። አይገባውም፣ አይገባትም። እኛ በገንዘብ እናሸንፋለን፣ በእውቀት እናሸንፋለን፣ በምናቀው እናሸንፋለን ብሎ እየተከራከሯችሁ ከሆነ እግዚአብሔር በማንም አይሸነፍም። እውነት በማንም አይሸነፍም። ብቻ ከእግዚአብሔር ጋር ተጣበቁ። እናንተ የጽድቅና የመንግስቱ ወራሾች እንደሆናችሁ ገብቷችሁ በምድርም ላይ ደግሞ የሚገባችሁ ትወርሳላችሁ። የእናንተ የሆነውን እግዚአብሔር አሳልፎ በእጃችሁ ይሰጣችኋል። እናንተ ግን እመኑ፣ ታመኑ፣ እግዚአብሔርን እመኑ። የተቀማሽው ነገር አለ፣ እግዚአብሔር ይመልስልሻል፣ ያስመልስልሻል። የተቀማኸው ነገር አለ፣ እግዚአብሔር ያስመልስልሃል። የእናንተ ነገር እውነት ሆኖ ነገር ግን በዳኛ እጅ ተይዞ በጠበቃ እጅ ተይዞ ነገራችሁ እየተግበሰበሰ እንዳትቀበሉ፣ መብትያችሁን እንዳትቀበሉ እየተከላከሏችሁ ነው። እግዚአብሔር አሳልፎ ርስታችሁን ይሰጣችኋል። እግዚአብሔር አሳልፎ ውርሳችሁን ይሰጣችኋል። ኢየሱስ ጌታ ነው። በሐሰት እየተከሰሳችሁ ያላችሁ በገዛ እዞታችሁ፣ በገዛ መሬታችሁ፣ በገዛ ርስታችሁ፣ በገዛ ድርሻችሁ፣ በገዛ ድርጅታችሁ እየተከሰሳችሁ ያላችሁ አይገባችሁም ተብላችሁ እየተከሰሳችሁ ያላችሁ በእግዚአብሔር ልባችሁ ይጽና። በጽድቅ ተመላለሱ። እጃችሁ እግዚአብሔር ለማይፈቅደው ነገር አትዘርጉ። በጉቦ አይደለም፣ ውሸት በመናገር አይደለም፣ ሐሰተኛ በማስመስከር አይደለም። እግዚአብሔር ራሱ ምስክር ያስነሳላችኋል። እግዚአብሔር ራሱ ምስክር ይሆናችኋል። በእውነት እግዚአብሔር ይፈርድላችኋል። ጌታ ይፈርድላችኋል። እናንተ ተረጋግታችሁ በጸሎትና በምልጃ ከምስጋና ጭምር ለእግዚአብሔር አስታውቁ። እግዚአብሔር ይገባታል ብሎ ይፈርድላችኋል። ይገባዋል ብሎ ይፈርድላችኋል። እነኛ ሲለፉ የነበረ ሲደክሙ የነበረ ጠበቃ ቀጥሮ የነበረ በብዙ ገንዘብ ሲለፉ የነበረ በእውቀት በሰዎች ሲለፉ የነበረ በእውነት እግዚአብሔር አሳፍሯቸው ይገለጥላችኋል። ይፈረድልሻል፣ ይፈረድልሃል። ትወርሳለህ የሚገባህን፣ ትወርሻለሽ የሚገባሽን። ርስትሽን አትቀሚ፣ ርስትህን አትቀማም። ያንተ የሆነውን አትቀማም። ያንተ የሆነውን በውሸታሞች አይወሰድብህም፣ በሐሰተኞች አይወሰድብህም፣ በሌቦች አይወሰድብህም፣ አይወሰድብሽም። እግዚአብሔር ይፈርድልሻል። ኢየሱስ ጌታ ነው። ስሙ ይባረክ። ወደ ብዙዎች ፎሎ፣ ላይክ፣ ሼር አድርጉ። ይህን ማግኘት የምትፈልጉ ቲክቶክ ውስጥ ስልክ ቁጥር አለ፣ ጸልይላችኋለሁ፣ ደውሉ። ጌታ ኢየሱስ ዘመናችሁ ህይወታችሁ ይባርክ። እግዚአብሔር ይፈርድላችኋል። እግዚአብሔር ያስወርሳችኋል። ስለዚህ ከእግዚአብሔር ጋር ወግናችሁ ቁሙ። በጸሎትና በምልጃ ለእግዚአብሔር አስታውቁ። እግዚአብሔር ታማኝ ወደ አንቺ ይመጣል፣ ወደ አንተ ይመጣል። ተባረኩ። ጌታ ኢየሱስ ይባርካችሁ። መልእክቴን አስተላልፌያለሁ።